ሰሞኑን በማህበራዊ ድረገጾች ላይ የለጠፍከውና እንደኔ አስተያየት ዛሬ በደንብ በስፋት ከዚህ ቀደም እናደርግ ለነበረው በስፋት ስናነሳ ስለነበረው የብልጽግና ባህሪና ምንነት በጣም ተጨባጭ ማሳያ ሆኖ ስላገኘሁት እንደው ለሬዲዮ ተከታታዮች በደንብ እንደው ፕሬዘንት ብታደርግላችሁ ሁሉ ወዳለሁ ማለት በቃ ይሄ ነው በቃ ተጨባጭ የሥርዓቱ ባህሪ ማሳያ ነው ብዬ ስላሰብኩ ነውና አሁን ሪፖርቱ ላይ የጻፍከው በብልጽግና ስለሚደገፉና በፈረቃ የአማራንም የኦሮሞንም ተወላጆች ስለሚጨፈጭፉ ታጣቂዎች ነው ሪፖርቱ የሚናገረው። ስለተቋቋሙበት ጊዜ፣ ስለ ዓላማቸው፣ ስለተፈጸሙ ድርጊቶች አንስተሃል። አሁን ምንድን ነው ኦሮሚያ ላይ የሆነ ያለው የሚለውን እናንሳውና ከዛ ለፋኖ የሚያቀርበው ጥሪ ያለ እሱንም እንመለስበታለን። መጀመሪያ ዋትስ ጎን ኦን የሚለውን በደንብ እስቲ እንመልሰው። ምን ሁለት ቡድኖች በራሱ በአገዛዙ ተዋቅረዋል ነው ያልከው። ምንድን የሆነው እንዴት ነው? ቀላል ሰው እንዲያስታውስ ከ2019 እንደ አውሮፓ አቆጣጠር አይ ቲንክ 2011 12 አካባቢ ጀምሮ እስከ ፕሪቶሪያ ስምምነት 2022 መጨረሻ አካባቢ ደረጃ ላይ በወለጋ ሰው በብዛት በጅምላ ይገደል ነበር። የሚገደለው አማራ ነበር። ወደ ትግራይ ጦርነት ሊመጣ ሲል በትግራይ ጦርነት ጊዜም በየጊዜው አማራ ይገደል ነበር እና ሚዲያውን በጣም ያራገበው ማን ነው ገደለ የሚባለው? ኦነግ ሸኔ። ይሄን ያዘለ ወለጋው ነው። ከ2023 ወዲህ አማራ ተገደለ የሚባል ነገር የለም። አሰማም ከወለጋ ላይ ኦሮሞ ተገደለ፣ ከጊዳ አያና፣ ከኤበንቱ ከምን ይሄ የሆሮ ጉዱሩ ወለጋና ኢስት ወለጋ ከኢስት ጎጃም ጋር የሚገናኝበት አካባቢ ላይ ያ ብቻ አይደለም። ባለፈው ተወያይተን አጠፋንባቸው እንጂ አርሲ ውስጥም ጀምረው ነበር። የተለያየ ቦታ ይሄ የአማራው ማህበረሰብ ባለበት አካባቢ ላይ ፋኖ ተደራጀ ተባለ እና ኦሮሞ ይገደላል፣ በጅምላ ንጹሃን ይጨፈጨፋሉ። ከዛ የመንግስት ሚዲያ መንግስት ቀለብተኞች ያስጮታል። ኦሮሞ ተገደለ፣ በፋኖ ተገደለ፣ በፊንጣልይ ይሉታል፣ በአክራሪዎች ማለት መሰለኝ በእነሱ በጽንፈኞች ተገደለ ይባልና ይጮሃል። ይሄን ነገር ቀደሞም ያው ግንዛቤው ነበረኝ እና በተለይ እስር ቤት እያለሁ ስከታተል ነበር። ከእስር ቤት ከወጣሁ በኋላ ምን ነበር ሲሆን የነበረው ወለጋ ውስጥ ማን ነው አማራን ሲገልም የነበረውን ብለን አጠና ነው። በኋላ ላይ የደረስንበት ሰዎችን ልስጥህ። አንዱ ፈቃደ አብዲሳ ይባላል። የሽመልስ አብዲሳ ወንድም አይደለም፣ ያው የሽመልስ አብዲሳ ተላላኪ ሊሆን ይችላል። አንዱ መገርሳ ቆራስ ጎበና ይባላል። የሆነ ወታደሮች ነበሩ እስከ 2019 ድረስ ሁለቱም። ፈቃደ አብዲሳ መሪ ነበረ፣ የዛ የሆሮ ጉዱሩ አካባቢ ኮማንደር ነበረ። መገርሳ ደግሞ በሱ ስር የአንድ ቡድን መሪ ነበረ፣ በዛ ስር ማለት ነው። 2019 ትካለ ከአባገዳዎች ጋር ይሄን የሆነ ጦር ለማስገባት ድርጅቶች ተስማምተው ሄደን ነበረ። ከገቡት ውስጥ ናቸው እነዚህ ሁለቱ መጥተው ጦር ላይ ተቀመጡ። ሲኒየሮቹን ወሰዱና መልምለው አሰልጥነው ጸረ ሽምቅ የሚባል ቡድን ውስጥ ከተቷል። እነዚህ ሰዎች ናቸው ተመልሰው አንዱ ኦኤልኤ ሆኖ ገባ። ፈቀደ ኦኤልኤ ሆነና ወሮ ጉድሩ ላይ ጸጉሩን አሳድጎ ጸጉሩ ያሳደጉ ሌሎችም ሰብስቦ ጦር አደራጀ። አንደኛው እዛው ወሮ ጉድሩና ወለጋ ላይ አማራ ድንበር አካባቢ ቀስ ብሎ የግብርና ስራ ይዞ ቆየ ጊዜው እስኪደርስለት። ፈቀደ መጀመሪያ እዚህ ወሮ ጉድሩ አካባቢ ኢስት ወለጋ አካባቢ ኦሮሞዎችን ጨፈጨፋቸው። ምን አይነት ኦሮሞዎች መሰለ የሚገለው? ቄሶችን፣ ባለሀብቶችን፣ ምሁራንን፣ በጣም አሰቃቂ ግድያዎችን። እነኚህ ግድያዎች እየተመዘገቡ ለምሳሌ የጠቅላይ ሚኒስትሩ ሶሻል ሚዲያ ማኔጀር አለ፣ ባለፈው ኤክስፖዝ ያደረኩት የደህንነት ሰው ነው፣ በላይናቅ ነው የሚባለው። ለነሱ ይደርስና እነሱ ደግማችሁ አድርጉት ይባላሉ፣ ዘግናኝ ካልሆነ ማለት ይሄ ከዛው ከአብይ ቢሮ ቲም አለ የሚያደርጉት እና በሚዲያ መናገር የማልፈልገውን አስጠሊ ነገር ያደርጋሉ። ከዛ ይሄ ብርሃኑ ጁላ ሲናገር አይታላለ ሸኔ የሰው እንትን ጠብሶ ይበላል ምናምን በፓርላማ ሲናገር ሰምተው እንደሆነ ይሄን ኩክ አድርገው ለሱ ራሱ የሚያቀርቡት እነሱ። ፈቃደ አብዲሳ መጀመሪያ ኦሮሞን ጨፈጨፈ፣ ከዛ አማራን መጨፍጨፍ አስፈላጊ ሆኖ ተገኘ። በተለይ ደግሞ ህወሓትና እነመሮና እነደብረጽዮን ተቀራረቡ ሲባል አሁን እየነገርኩ ያለው ከትግራይ ጦርነት አካባቢ ማለት አስፈላጊ ሆኖ ተገኘ። አማራን መጨፍጨፍ ጀመሩ። ትዝ ይልሃል እዚህ ጋር ሰው ለምሳሌ የትግራይ ጦርነት ሊጀመር ቀናት ሲቀሩት በፓርላማ ጉሊሶ ወረዳ ላይ የነበረው ጉሊሶ ወረዳ ላይ የነበረው እንትን አሁን እንግዲህ የዛ ጊዜ ራሱ ስትሬንጅ ነገሮች ነበሩ። ለምሳሌ ኔትወርክ ሙሉ በሙሉ ተዘግቶ ምናምን ሪፖርቱን ትዝ ይልሃል ሌሎች የሰሩትን መከላከያ አትውጣ ሲባል ሆን ብሎ ወጥቶ መከላከያ አትውጣ ሲባል ወጥቶ እንዲህ አይነት ማዕት ግድያዎችን አደረጉ። እነዚህ ነገሮች በሚዲያ እነዚህ ነገሮች በደንብ ነው የሰሩ። የአማራው ማህበረሰብ ናሽናሊ ምን ነበር ሲባል ነበረው? ሸኔ የህወሓት ተወካይ። ስለዚህ ወለጋ ያለውን ሸኔ ለመምታት አማራ እንዳይገል ከተፈለገ መቀሌ ያለው ትግራይ ህወሓት መጥፋት አለበት ተባለና በላው ተባለ፣ ተገባበት። ጦርነቱ ገባን፣ ያ ሁሉ ሆነ። አብይ ግድ የለውም ፕሪቶሪያ ላይ ከነጌቾ ጋር ተጨባበጡ። ከዛ በኋላ የእነሱ መጨባበጥ ደግሞ ከአማራ ኃይሎች ጋር አጣላ። አሁን የአማራውን ድጋፍ ማግኘት እንደማይችል ሰብር አደረገና
ገልብጥ ብሎ አሁን የኦሮሞን ድጋፍ ያስፈልገዋል። ያን ጭልጥ ያለው ኢትዮጵያ ብሔርተኛ በሚኒሊክ አምላክ ሲል የነበረው ሰውዬ ዞር ብሎ መጣና ኦሮሞ ናሽናሊስት መሆን አለበት፣ ስለዚህ የኦሮሞን ስሜት ደግሞ መኮርኮር አለበት። ኦል በሰደን ወለጋ ላይ ከዛ ፊት እኮ አልነበረም፣ ኦሮሞ መገደል ጀመረ። በየጊዜው ይገደላል። ማን ነው ኦሮሞን የሚገለው የሚለውን እንመጣበታለን። ፈቃደ አቢሳ ይሄን ከጨረሰ በኋላ እነመሮም ሌሎቹም ነቁበት። መጀመሪያ ሰው አላወቀም ነበር። ነቁበትና በዋሽንግተን ፖስት ኤክስፖዝ ሆነ የመንግስት ኤጀንት እንደሆነ ትዝ ካለ ዋሽንግተን ፖስት ላይ ወጥቶ ነበር። እዚህም ሬዮት ላይ ቀርቦ በነገራችን ላይ ጀምሮ ጋቸና ሲር ነው የሚባል እንደ ኦኤልኤ የሚለብስ የሚሾረብ የሚንቀሳቀስ በብልጽግና የሚታዘዝ ኃይል ነው ወንጀሎቹን የሚፈጽማቸው ብሎ ተናግሮ ነበር። ለአድማጮች ልግልጽ አድርግ። ፈቃደ አቢሳን እኛን ያስገባ ነው፣ እኛን ለመንግስት ያቀረብ ነው። መንግስት ለእኛ ሪፖርት አድርጎ እነዚህ ቀድሞ ኦነግ ወታደሮች ለምን ተመልሰው አልተቋቋሙ ሲባል ይኸው ስራ ያስያዝናቸው ተብለው ተነግሮናል እኮ። It's not a secret that he was a government agent. They sent him back. ይህን ሁሉ ወንጀል በኦሮሞም ላይ በአማራም ላይ ሰራ። መጨረሻ ላይ በሰላም ገባ ተብሎ እጅ ሰጠ ተብሎ መጣና መከላከያ መረጃ ጎልፍ ክለብ እና ሳሞራ ድሮ እንትን የሚጫወቱበት እዛ ነው የሚቀመጠው። መኮንኖች መቶ አለቃ ሆኗል ኦፊሻሊ። እቺ መዝግብልኝ። ወደ የአማራው ፈቀደ ደግሞ